አርሲ ኦርቶዶክሳውያን ግድያ ላይ እጃቸው ያለባቸውን ሰዎች ዛሬ ይፋ አደርጋለሁ። ከዛ በፊት ሪፖርት ያደረጉ ቪዲዮዎችን እያስወረዱብኝ ስለሆነ ይሄንን ቪዲዮ ሊያስጠፉብኝ ስለሚችሉ 50-100 ጊዜ የምትችሉትን ያህል ሼር ኮፒ ሊንክ አድርጉልኝ። አንደኛ ኢሉሚናንቲ አባል የሆነው ኦርቶዶክስን ቢቻለው ከዓለም ባይቻለው ደግሞ ከኢትዮጵያ ለማጥፋት ቆርጦ የተነሳው የብልጽግናው መሪ ወይም የኢትዮጵያው መሪ ጠቅላይ ሚኒስትር አብይ አህመድ አንደኛ። ሁለተኛ የኢትዮጵያ ኦርቶዶክስ ተዋህዶ ጳጳሳት የሆኑ ለመንጋው እረኛ ሆነው የተሾሙ ግን ደግሞ ውስጥ ለውስጥ ሴራ የሚሰሩ የብልጽግናን ካድሪ የገዳዩን ስርዓት የሚያስፈጽሙ የገዳዩን ትእዛዝ የሚያስፈጽሙ ጳጳሳት ሁለተኛ። በሶስተኛ ደረጃ ደግሞ በሚሊዮን የሚቆጠር ተከታይ ያላችሁ ሶሻል ሚዲያ ላይ ውር የምትሉ የኦርቶዶክስ እምነት ተከታይ የሆናችሁ እነዚህ ናቸው ገዳዮቹ። አርሲ ላይ የሚገደሉት እህትና ወንድሞቻችን ገዳዮች እነዚህ ሶስት አካላት ናቸው። አብይ አህመድ፣ ጳጳሳቶች፣ በሚሊዮን የሚቆጠር አንገታቸው ላይ ማተብ ያደረጉ ቲክቶከሮች። ይህም ማለት ድምጽ አለመሆን ማለት ለገዳይ ድምጽ አለመሆን ማለት ወንድሞቻችን እንደ እሳት ሲቃጠሉ ያያችሁ ድምጽ አለመሆን ማለት ገዳዩን መደገፍ ነው። ዝም ማለት በራሱ ወንጀለኛውን መደገፍ ነው። ሞቱ ትክክል እንደሆነ ግድያው በኦርቶዶክሳውያን ላይ የሚደረገው ግድያ፣ ጭፍጨፋ፣ ግድያ ትክክል እንደሆነ አስባችሁ አምናችሁ እንደተቀበላችሁ ነው ይሄ የምናስበውኛ። አንደኛ መንግስት ገዳይ ነው። አባቶች ይሄን ነገር ተቀብላችሁ ዝም ማለታችሁም ከገዳዮች አይተናነስም። በሚሊዮን ተከታይ ያላችሁ ቲክቶከሮች ደግሞ ይሄንን ያያችሁ ድምጽ አለመሆን ከገዳዮች አይተናነስም። እነዚህ ሶስት ገዳዮች ናቸው። መቼም ማንረሳው እኛ ባለማተቦች ዛሬም እናትና አባቶች ወላጆች እየታገቱ ጭራሽ ገንዘብ አምጡ መባል ጀምሯል። ይሄንን በደንኛ አንረሳው። አሁንም 50-100 ጊዜ ኮፒ ሊንክ አድርጉልኝ። መልካም ጊዜ